ሰላም ሰላም ዩቲዩብ እንግዲህ አኮን ተመልሷል። መቃብሩ ጋር ነው የምንገኘው። ይሄንን ቻናል ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ላይክ ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉ። ሰላም ሰላም ዩቲዩብ እንግዲህ አኮን ተመልሷል። እንደሚታወቀው የመጀመሪያ ቪዲዮአችንን ዛሬ ለቀንላችኋል። ይሄኛውን ቪዲዮ ደግሞ ዛሬ እየቀረስኩኝ ነው። ከቻልኩኝ ነገ ካልቻልኩ ከሁለት ቀን በኋላ መለቅላችሁ ይሆናል። ዛሬ ያበደ ምግብ ቤት እንሄዳለን። ይመኙ ድንች ይባላል። ከልጅነቴ ጀምሮ የምበላበት ምግብ ቤት ነው። ግን እስከ ቅርብ ጊዜ ኦልሞስት ወደ 2 ዓመት 3 ዓመት ያክል ምንም የበላሁት ነገር የለም። ዛሬ እንሄድና ቼክ እናደርግላቸዋለን። ምግባቸውን ሬት እናደርግላቸዋለን። እንደሚታወቀው ቲክታክ ላይ ፖስት አድርግቼላቸው ነበረ የእህትማማቾች ድንች ቤት። እዛ ሂጄ ከ10 ነው የሰጠሁት፣ ምክንያቱም ተመችቶኝ ነበረ። እንሂድና የይመኙ ከ10 ስንት እንሰጠዋለን? ተከታተሉን ጋይስ። እንግዲህ ይመኙ እንሄዳለን ባልኳችሁ መሰረት አሁን ወደ ይመኙ ነው እየሄድን ያለነው። አሁን ያለንበት ፖርት በተለምዶ ክርስቶስ መንገድ በሚባለው ወይንም ደግሞ እዚህ ጋር የለጋሃሪ ሰፈር ውስጥ ነው ያለነው። በተጨማሪ ደግሞ በቅርብ ርቀት መቃብሩ ይገኛል። አሁን ቀጥታ ወደ ይመኙ ድንች ነው የምንሄደው። ተከታተሉን። እንዳልኳችሁ ቅድም የክርስቶስ መንገድ ጋር ሳይቻችኋለሁ። አሁን ደግሞ መቃብሩ ጋር ነው የምንገኘው። ቀጥታውን ወደ ይመኙ ነው የምንሄደው ማለት ነው። እንደሚታወቀው ይመኙ እንደ ድሬዳዋ በጣም ሀሪፍ የሚባል ድንች ቤት ነበረ ከዚህ በፊት። ከረንትሊ ቀምሼው አላውቅም። ኦልሞስት እንዳልኳችሁ ቅድም ወደ 3 ዓመት ምናምን ይሆነኛል። ከዛ ውጭ ግን ባለው ይመኙ ማለት በጣም ምርጥ ምግብ ቤት ነበረ። እኔም አውቀዋለሁ። አሁን ደግሞ ሄደን ምግብ ቤቱ እንደዛው ክብሩን አስጠብቆ ቆንጆ ነው ወይንስ የተለወጠ ነገር አለ የሚለውን ደግሞ ቼክ እናደርጋለን ማለት ነው። እስከዛ ትብብራችሁን አሳዩኝ። ሰብስክራይብ በማድረግ ላይክ ሼር በማድረግ ከዚህ ውስጥ ደግሞ የመጀመሪያ ቪዲዮአችንን ዛሬ ፖስት አድርገናል። እሱንም እየገባችሁ ላይክ ሼር እያደረጋችሁ ብዙ ሰው ጋር እንዲዳረስ አድርጉ። እሱ በኋላ ብዙ ትልልቅ ቦታዎች እየሄድኩኝ የምቀርጽላችሁ ይሆናል። በተጨማሪ ደግሞ እናንተ የምትፈልጉት ነገር ካለ ወይንም ደግሞ እንዲቀርጽላችሁ የምትፈልጉት ቦታ ካለ እሱንም የምንቀርጽ ይሆናል። ተከታተሉን። ጋይስ እዚህ ጋር ደግሞ አሳያቸው። እዚህ ጋር ደግሞ ጀዲዳ ትምህርት ቤት አለ። ይሄ ራሱ በጣም ፌመስ የሆነ ትምህርት ቤትና በጣም ምርጥ የሆነ ትምህርት ቤት ነበረ። አሁንም ነው ኖት ላይ ይሰመር። አሁንም በጣም ምርጥ ትምህርት ቤት ነው። ብቻ አሁን ጉዟችንን ወደ ይመኙ እያደረግን ነው። ባይሰው እንደነገርኳችሁ በጣም ቆይቻለሁ። የድሮ ሰፈሬ ለጋሃሪ ነበረ። በጣም ናፍቆኛል። ሰፈሮቹ እንዳለ ናፍቀውኛል። አሁን ላይ ትንሽ ናፍቆት አለብኝ። በዛውም ናፍቆቴን እየተወጣው ነው። ኦልሞስት 2 ዓመት ሊሆነኝ ነው ከዚህ ከወጣ። ብቻ ግን በጣም ደስ ይላል። የሆነ ደስ የሚል ስሜት አለው። በተጨማሪ ደግሞ የለጋሃሪ ቦታ ራሱ በጣም ብዙ ቦታዎች አሉ። ለምሳሌ ፏፏቴው አለ፣ ጋራው ደግሞ አለ። እነሱ ራሳቸው የቻሉ 2 ቪዲዮ መሆን የሚችሉ ናቸው። እዛም እየሄድን ቪዲዮ እንሰራላችኋለን። ግን ምንድነው የእናንተ ፍላጎት ነው። ፍላጎት አላችሁ ወይ? እንዲሰራላችሁ ትፈልጋላችሁ ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። የእውነት የምትፈልጉ ከሆነ እኔ እሰራላችኋለሁ። በተጨማሪ ኮሜንት ላይ የምትፈልጉትን ነገር ኮሜንት አድርጉልኝ። እኔ ያንን ቦታ እየዞርኩኝ እሰራላችኋለሁ ማለት ነው። ግን ከእናንተ የሚጠበቅ አንድ ነገር አለ። ይሄንን ቻናል ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ላይክ ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉልኝ። በተጨማሪ ቲክታክም ያለኝ ሲሆን ሞስትሊ ደግሞ ቲክታክ ላይ አክቲቭ ነኝ። በየቀኑ ብዙ ፖስቶችን እየፖስተትኩ እገኛለሁ። እዛም እየገባችሁ ፎሎ አድርጉኝ ማለት ነው። እወዳችኋለሁ። ጋይስ እንደሚታወቀው ይመኙ ጋር እንሄዳለን ብለን ነበር፣ ግን በአጋጣሚ እሷ አልነበረችም። በባዶ ከምንመለስ ብዬ ከጎን አሻ የሚባል የድንች ቤት ነበረ። የእሷን ለምን ሬት አላረግላትም ብዬ እሷ ጋዝዤ ነበረ። ተከታተሉት። ምናልባት ድሬዳዋ መታችሁ ማታውቁ ለመምጣት ያሰባችሁ ካላችሁ እንደዚህ አይነት ምግብ ቤት ሄዳችሁ ምግብ ልትበሉ ስትሉ በመጀመሪያ ንፍሩን ራሳችሁ ናችሁ ቀላስና ሳህን ወስዳችሁ የምትፈጩት። ከፈጫችሁ በኋላ ለእሷ ታስረክቧታላችሁ። እሷ ደግሞ ድንቹን ሙሉ ካረገችላችሁ በኋላ የምትፈልጉን ታማርጡና ለምሳሌ በሰርዲን፣ በቡንስ፣ በአቮካዶ የፈለጋችሁትን ታማርጡና ደግሞ ታረግላችኋለች ማለት ነው። የዛን ሰዓት ይዛችሁ ሄዳችሁ መብላት ነው። በተጨማሪም ለስላሳም ያላቸው ሲሆን ከስተመር ሰፖርታችሁም በጣም አሪፍ ነው። መጨረሻ ላይ ደግሞ የምግብ ሬቱን ያስቀመጥኩላችሁ ስለሆነ ተከታተሉት።
እንደምታዩት ምግቡ በጣም አይን የሚያስጎመዥ ነው። እኛ ያዘዝነው ንፍሮ በድንች ነው። ከዛ በተጨማሪ እንቁላልና ሰርዲን እንድታደርግልን የተለያዩ ደግሞ የሚያቃጥሉ ምግቡን ሊያጣፍጡ የሚችሉ ቅመማ ቅመሞችንም ያደረገችልን ሲሆን በተጨማሪ ዳቦም አድርገናል ማለት ነው። ሬቱን ደግሞ መጨረሻ ላይ ጠብቁ። ባይዘዌ ምግቡ በጣም ይጥማል። ሬታን ቸኮልና ምግቡን ከጨረስኩት በኋላ ሬት የሚሰጣቸውና ግን እስካሁን ባለው ያልተመቸኝ ምንም ነገር የለም። ሁሉም ተመችቶኛል። እስቲ እንከታተልና መጨረሻ ላይ ደግሞ ሬት ይሰጣቸዋል። ቲክታክ ላይ ገልጬው ነበረ 9.5 ነው የሰጠሁት። ነገር ግን ከምግቡ ላይ ሰፖርተራቸው በጣም ደስ ስላለኝ ነው 9.5 የሰጠሁት። ምግቡን ብቻ ሬት አድርግልን ካላችሁኝ እኔ ቴስቱን ከዚህም በፊትም ስለማውቀው በፊቱ የተለየ ምንም ነገር አላየው 8 እሰጠዋለሁ። ከዚህ በኋላ ሌሎች ከዚህ የተሻሉ ቴስቶች ሊኖሩ ስለሚችሉ ማለት ነው። ግን ሰፖርታቸው 9.5 እንደውም 10 ራሱ ብሰጠው ደስ ይለኛል። ምክንያቱም ምግብ እየበላን ባለንበት ሰዓት 10 ነው እየመጡ ሲጠይቁን የነበረው ያለቀ ነገር ካለ እንዲጨመርላቸው ለስላሳ ምንፈልግ ከሆነ ይሄ ደግሞ መበረታታት አለበት ብዬ አስባለሁ። ስለዚህ በዚህ መልክ እኔ በጣም ወድጀዋለሁ። እናንተም እየመጣችሁ ጎብኟቸው። ለጋሃሬ ይመኙ ቤት ጎን ነው የእነሱ የሚገኙት። ስሟ አሻ ይባላል። እየመጣችሁ ጎብኟቸው። እንግዲህ እዚህ ጋር ደግሞ ካሜራማናችን አለ። ይመቻችሁ።